ሰላም እንዴት ናችሁ? እልሉ እባላለሁ። 12ኛ ክፍል ስፈተን ከ600 በላይ ነበር ያመጣሁትኝ እና በዚህ ቪዲዮ 12ኛ ኢንትራንስ ልፈተን አንድ ወር ስቀረኝ ምን ሳደርግ እንደነበር ኤክስፒሪየንስን ሼር አደርግላችኋለሁ። ከዛ በፊት ግን በዚህ ዩቲዩብ ቻናል ላይ የሚለቃቸው ቪዲዮዎች ስለሚጠቅማችሁ ይህን ቻናል ሰብስክራይብ አድርጋችሁ ጀምሩ። ስለዚህ እዚህ ጋር ሶስት ዋና ፖይንቶችን እናነሳለን። አንደኛውና ዋነኛው ኮንፊደንስ ነው። ምንም ትንሽ ብታነቡ ያነበባችሁት ላይ ኮንፊደንስ ካላችሁ፣ በራስ መተማመን ካላችሁ በጣም ብዙ ውጤት ሊሰሩ ትችላላችሁ ከምትጠበቀው በላይ። እናም ኮንፊደንስ ካላችሁ ያነበባችሁትን የማስታወስ ፕሮባቢሊቲያችሁ ከ85 እስከ 100% ነው። ግን በተቃራኒው ደግሞ ብዙ ተዘጋጅታችሁ ብዙ አንብባችሁ ብዙ ከለፋችሁ በኋላ ኮንፊደንስ ካጣችሁ በሚያሳዝን ሁኔታ ያነበባችሁትን የማስታወስ ፕሮባቢሊቲያችሁ ከ30 እስከ 0% ነው። ሶ ትልቅዬ ሚስጥሩ ምን እንደሆነ ታውቃላችሁ? እዚህ ጋር ኮንፊደንስ ካዳበራችሁ ኦልሬዲ ፈተና ላይ ግማሹን ሰርታችኋል። ኦልሬዲ ግማሽ አልፋችኋል። ሶ መጀመሪያ ኮንፊደንሳችሁ ላይ በጣም ትኩረት አድርጉ። ይሄ 2 3 4 ጊዜ ደጋግሜ የምነግረው ፖይንት ነው። ምን መሰላችሁ? አንዳንድ ጊዜ አንዳንድ ተማሪዎች በጣም ጎበዝ የሚባሉ ተማሪዎች እንደ ግቢ ተጠብቀው ለራሳቸው የማለፊያ ውጤት ራሱ ሳይሰሩ ይቀራል እና እነዚህ ልጆች ጥሩ ውጤት ያላመጡት ስላልተዘጋጁ ይመስላችኋል? ኖ! ሁለተኛ ፖይንት፣ እስካሁን ያላያችሁት ፖርሽን ካለ እሱን ፖርሽን ጭራሹን አትዩ። ለምን መሰላችሁ? ምንም ያልተነካ ፖርሽን ስታዩ ዘንድ ምንም ካልገባችሁ የሚሰማችሁትን ስሜት አስቡ። እሱን ካያችሁ ኮንፊደንሳችሁ ብኖር ራሱ ያልተነካ ፖርሽን ማንበብ ማለት ለኮንፊደንስ ኔጌቲቭ ኢነርጂ መስጠት፣ ለፍርሃት ደግሞ ፖዚቲቭ ኢነርጂ መስጠት በሉት። ሶ ያልተነካ ፖርሽን ካለ ጭራሹን አትዩ።